አብዛኞቻችን ጠዋት ስንነሳ መጀመሪያ የምናደርገው ነገር ምንድነው? ስልካችን አንስተን ማህበራዊ ሚዲያ መፈተሽ ወይስ የደረሱ መልእክቶችን ማንበብ? ይህን የምታደርጉ ከሆነ ሳታውቁት አእምሯችሁ ቀኑን ሙሉ በጭንቀትና በሌሎች ሰዎች አጀንዳ እንዲመራ እያደረጋችሁት ነው። ታላላቅና ስኬታማ ሰዎች አንድ የሚያመሳስላቸው ምስጢር አለ። እርሱም ጠዋታቸውን የሚመሩበት መንገድ ነው። የዛሬው ቪዲዮዬ ዝም ብሎ ምክር አይደለም። በሚቀጥሉት ደቂቃዎች ውስጥ የዕለት ተዕለት ምርታማነታቸውን የሚጨምሩ የአእምሮ ሰላም የሚሰጡና ወደ ናፈቃችሁት ስኬት የሚመሯችሁን 5 ወሳኝ የጠዋት ልማዶች በዝርዝር እናያለን። እስከ መጨረሻው አብራችሁን ቆዩ፣ ምክንያቱም የመጨረሻዎቹ ሁለቶች በጣም ወሳኝና በአጭር ጊዜ ውስጥ ለውጥ ሊያመጡላችሁ የሚችሉ ልማዶች ናቸው። እንኳን ወደ ልዕቀት ፖድካስት በሰላም መጣችሁ። በዚህ ፖድካስት ሕይወታችንን የተሻለ ለማድረግ የሚረዱ የአስተሳሰብ ለውጦችና የክህሎት ማሳደጊያ መንገዶችን እንወያያለን። ጠዋት ማለት የቤቱ የመሰረት ድንጋይ ማለት ነው። መሰረቱ ካልተስተካከለ ቤቱ አይቆምም። ልክ እንደዚሁ ጠዋታችሁን ካልተቆጣጠራችሁ ቀኑ እናንተን ይቆጣጠራችኋል። ጠዋት በአእምሯችን የተፈጠረው ምስል ውሏችንን የመቆጣጠር ኃይል አለው። እስኪ በቀጥታ ወደ ዋና ዋና ነጥቦች እንግባ። አንደኛ፣ ዲጂታል ፋስቲንግ ወይም ከማህበራዊ ሚዲያ መራቅ። ንጹህ ወረቀት የሚጻፍለትን ነገር በቀጥታ እንደሚቀበል ሁሉ የጠዋት አእምሮም ከእንቅልፍ እንደነቃ የቀረበለትን ነገር በቀጥታ በመመዝገብ ስለዛ ጉዳይ ሲያብሰለስል ይውላል። ከእንቅልፍ እንደተነሳን ለመጀመሪያው 1 ሰዓት ስልክም ሆነ ኮምፒውተር መክፈትና መረጃዎችን ማግበስበስ ለውሎ ስራህ ትልቅ እንቅፋት ነው። ለምን የሚል ጥያቄ ያስነሳል። አእምሮ ገና ሳይነቃ የሌሎችን ሰዎች ጩኸትና መረጃ ካስገባንበት የፈጠራ አቅማችንን እናጠፋዋለን። ሌሎች የውሎ ፕሮግራሞችን በማስቀመጥ ፈንታ አእምሮን ያለምን ሁከትና ጫጫታ በማቋደስ ተጨማሪ ተግባራትን እንዳይሰራ ያደርጋል። ስልካቸውን ሌላ ክፍል ውስጥ አሳድሩ ወይም ደግሞ ኤርፕሌን ሞድ ላይ ያድርጉት። ሁለተኛ፣ ማሰላሰልና ምስጋና ሜዲቴሽን ኤንድ ግራቲቲዩድ ወይንም ደግሞ ማሰላሰል ወይም ሜዲቴሽን የምንለው መመሰጥ ማለት ነው። ከ5 እስከ 10 ደቂቃ ጸጥ ብሎ መቀመጥና ስላለና ስለተሰጠን ነገር ማመስገን። በነገራችን ላይ ምስጋና አእምሮን ከእጦት አስተሳሰብ ወደ ተትረፈረፈ አስተሳሰብ ይቀይረዋል። ባለህ ነገር ካልተደሰትክና ካላመሰገንክ የፈለግከውን ነገር ብታገኝ እንኳን ደስተኛ አትሆንም ይላሉ። የሰው ልጅ ተፈጥሮ አስቸጋሪ ቢሆንም ባለህ እየተደሰትክና እያመሰገንክ ነገ ደግሞ ከዛሬ የተሻለ ለውጥ ለማምጣት የማያቋርጥ ጥረት አድርግ። ተመስጦ ደግሞ የራሱ የሆነ ኃይል አለው። የስኬት ብልጭታዎች የሚፈጠሩት በተመስጦ ውስጥ ነው። ብቻቸውን እንዳላችሁ አስቡ። በህይወት በጣም በሚያስፈልጋችሁ ነገር ላይ ብቻ በሐሳብ ባህር ዋኙ። በዛ ጥልቅ ተመስጦ ውስጥ ለሚያስፈልጋችሁ ነገር መፍትሄ ታገኛላችሁ። ቀኑን ሙሉ እነዛን ወሳኝ ነገሮች በማሳደድ ታሳልፋላችሁ። ከዓለሙ ወከባ ትወጣላችሁ። ይህ ልማድ የሚመጣው ግን በአንድ ጊዜ አይደለም፣ ታላቅ ልምምድ ይፈልጋል። ሶስተኛ፣ የሰውነት እንቅስቃሴና ውሃ መጠጣት ሃይድሬሽን ኤንድ ሙቭመንት ወይም ፊዚካል ኤክሰርሳይዝ። የሰውነት እንቅስቃሴ ማድረግ ከአካላዊ ጤንነት በተጨማሪ የአእምሮ ሰላምን በማምጣት ያቀድካቸውን ስራዎች በወኔና በሞራል እንድትሰራ ትልቅ አቅም ይፈጥራል። ቢያንስ ለ15 ደቂቃ ጠዋት ሙሉ የሰውነት እንቅስቃሴ ማድረግን ልማድህ አድርግ። በቀን ቢያንስ 1 ሊትር ውሃ እንድትጠጣ ባለሙያዎች ይመክራሉ። ምክንያቱም ሌሊቱን ሙሉ ሰውነታችን ውሃ ተጠምቶ ያድራል። የሰውነት እንቅስቃሴ ደግሞ ደም በስርዓት ወደ ተለያዩ የሰውነት ክፍሎች እንዲዘዋወሩ ያደርጋል። ወደ አራተኛው እንሂድ። እቅድ ማውጣት ዘ ሩል ኦፍ 3። ዋናው ነጥብ እዚህ ጋር ነው። በዛ ቀን መከናወን ያለባቸውን 3 ዋና ዋና ስራዎችን ብቻ መለየት ተቀዳሚ ተግባር አድርግ። የተወሳሰበና የበዛ የሥራ ዝርዝር ወይም ቱ ዱ ሊስት ጭንቀት ይፈጥራል። አንዱን እንኳ በአግባቡ ሳታከናውን ቀኑ ያልቃል። ይህን ሁኔታ ውዝግብ ወይም ፕሮክራስቲኔሽን እንለዋለን። በዓለም ላይ የትየለሌ የሥራ ዘርፎች አሉ። አንተ የምትፈልገውን ነገር ብቻ መርጠህ በዛ ዘርፍ ፕሮፌሽናል መሆን ካልቻልክ ስትባዘን ዕድሜ ዘመንህ ያልቃል። ስለዚህ ወዳጄ እንዳትሸወድ፣ ዛሬውኑ አንዱን ምረጥና ወደ ተግባር ግባ። ጊዜ የለህም። ወደ 5ኛውና ወደ መጨረሻው ልውሰዳችሁ። እውቀት መቅሰም ኢንፑት ፎር ግሮዝ። አንድ ሰው ወደ ላቀ ስኬት ለመድረስ 3 ነገሮች ሊኖሩት ግድ ይለዋል። ግልጽ የሆነ ዓላማ ወይም ዲፋይንድ ፐርፐዝ፣ እውቀት ኦር ኖሌጅ፣ ስኪል። እውቀትን ለማዳበር ደግሞ መጽሐፍ ማንበብ፣ እንደ ልዕቀት ያሉ የእውቀት ምንጭ የሆኑ ፖድካስቶችን መከታተልና የኦንላይን ኮርሶችን መውሰድ ያስፈልጋል።
አእምሯችን ልክ እንደ ሰውነታችን ምግብ ያስፈልገዋል። ስለዚህ ጠዋት የምንመግበው ሐሳብ ወይም እውቀት ቀኑን ሙሉ አብሮን ይውላል። የሐሳብ ረሃብ የሚባል ነገር የለም ማለት ነው። ወዳጄ እነዚህን ሁሉ በአንድ ቀን ለመጀመር እንዳትሞክር። ምናልባት ዛሬ ስልክ አለመነካካትን ብቻ ጀምር። በሚቀጥለው ሳምንት ምስጋናን ጨምርበት። ዋናው ቁልፉ ቀጣይነት ወይም ኮንሲስተንሲ ነው። ሕይወትህ የሚለወጠው በየቀኑ በምታደርጋቸው ትንንሽ ነገሮች ድምር ውጤት እንጂ በአንድ ቀን ጊዜ በሚፈጠር ትልቅ ተአምር አይደለም። ቤተሰቦች፣ ይህ ፖድካስት ሁሌም ለውጥን ለሚሹ ሰዎች ጠቃሚ ዝግጅቶችን ወደ እናንተ ስለሚያቀርብ ላይክ በማድረግ ለሌሎች ተደራሽ አድርጉ። አንድ ጥያቄ ልጠይቃችሁ። ከነዚህ 5 ልማዶች ውስጥ ነገ ጠዋት የትኛውን ለመጀመር ቃል ትገባላችሁ? ኮሜንት ላይ ጻፉልኝ። ጥያቄዎች ካሏችሁም ኮሜንት ላይ አስቀምጡልኝ። ተጨማሪ ቪዲዮዎች ሲለቀቁ እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ የደወል ምልክቷን ተጫኑ። በሚቀጥለው ቪዲዮ እስክንገናኝ በልህቀት ቆዩኝ።